ልንገርሽ ጨዋታ ማያውቅ ባልና የቀዘቀዘ ቡና ሁለቱም አንድ ናቸው። ጥም አይቆርጡም ይባላል። እና ምን ልልሽ ፈልጌ ነው፣ በራስሽ ጊዜ በራስሽ ሙድ ፈታ በይ ማለት ነው። ፈታ ለማለት የግድ ውድ ቦታ መሄድ አያስፈልግም። ውድ ልብስ መልበስ አያስፈልግም። ውድ ምግብ መመገብ አያስፈልግም። በራስሽ ጊዜ ባለሽ ነገር ዘና ፈታ እያልሽ መኖር ትችያለሽ። ሰዎች አክብሪያቸው፣ ውደጃቸው፣ መብታቸውን አትንኪ። ከዛ በተረፈ ግን ሲቸግራቸው በፋይናንሻል በገንዘብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በእውቀት ሊሆን ይችላል። በሚጠበቅብሽ ቦታ ላይ ድረሽላቸው። ከዛ በተረፈ ደግሞ ሰው ምን ይሉኛል የሚለውን ነገር አቁሚ። ከዛ ራስሽን በራስሽ ጊዜ ፈታ እያልሽ እነ ስኳር፣ እነ ደም ግፊት፣ እነ ጨጓራ አነስተኛና ጥቃቅን ባንቺ ከሚዝናኑ፣ ይሄኛው መነጽር ይሻለኛል መሰለኝ፣ ከሚዝናኑ ቦታ መርጠው ሌላ ቦታ ይሄዳሉ። ስለዚህ ማንንም አትጠብቂ። ድሃ ነኝ ብለሽ ድህነትሽን እንትን ብለሽ አትኑሪ። ድህነትሽን አምነሽ አትኑሪ። በቃ ፈታ በይ፣ ባለሽ ነገር ፈታ በይ። ለማንኛውም ሰርግ ሊሄድ ነው። ያው የሰሞኑ ሰርግ ያው 320 ሚሊዮን የወጣበትን ሰርግ መንግስት አሁን ቫት ታክስ ምናምን አያስከፍለውም። ለማንኛውም አላቅም። እና እንግዲህ ይሄ ልብስ ያው የሰሞኑ ፋሽን ነው አሉ። ያው ባለኝ ነገር በቃ ይሄን ልብስ ደግሞ በምን እንደተኮስኩት በቀጣይ ቪዲዮ ያሳይሻለሁ። አሁን ሰርግ ቤት ልሂድና ስጋ ምናምን ካገኘውኝ ልጠላልፍ ማለት ነው። ያው ደመቅመቅ ሞቅሞቅ ምናምን ካለ ያው ቪዲዮ ቀርጬ እለቅላችኋለሁ። ካልሆነ ግን ይበራባችኋል። እና ምንድነው በቃ ራስሽ እችላለሁ በይ። እንደ ራስሽ እንደ ቤትሽ እንደ ኑሮሽ ኑሪና ፈታ በይ ማለት ነው። ካልሆነ የባልሽ ስሜት፣ የጎረቤት ስሜት፣ የዘመድ ስሜት እጠብቃለሁ ካልሽ የ30 ወይም የ25 ዓመት ወጣት ሆነሽ ያለ ዕድሜሽ የ55 ወይም ደግሞ የ50 ዓመት አሮጊት ሆነሽ ነው የምትቀሪው። እና አምሮብኛል፣ እስኪ አምሮብኛል። ለማንኛውም መነጽሩ ይሄን መርጫለሁ ከሶስቱ ማለት ነው። ከነዚህ የትኛው እንደሚሻል ባላቅም ለራሴ ግን ይሄን አሪፍ መስሎ ታይቶኛል። አመሰግናለሁ።